ሰላም ሰላም፣ እንዴት ናችሁ? ይችን ነገር ታውቋታላችሁ? ይቺ ማስክ ማለት ነው። በኮሮና ሰዓት ነው የጀመርናት። እስከ ዛሬ ድረስ በተለይ ብዙ ሴቶች አላወለቅናት። ለምንድን ነው ይመስላችኋል? ይሄ በዚህ ኑሮ ውድነት ሊፕስቲክ፣ ቻፕስቲክ፣ ኩልስቲክ ምናምን የሚባል ነገር አያስፈልግም። ማስክ እያለችልኝ ጠዋት ፊቴን እንዲቻብሳለሁኝ ይች እንዳረጋለሁ እዚህ ጋር ስራለሁኝ። ይሄ ማዲያት ምናምን አይታይም። ምንም ሌላ ነገር ስለማያስፈልግ ማስኬን ለተላላፊ በሽታ ብቻ ሳይሆን ለብዙ ነገር ያገለግለኛል። ሌላኛው ደግሞ ማለት ነው አስገራሚው እና በጣም እንትኑ ማለት ነው የዚች ማስክ ጠቀሜታ በተለይ በዓል በሚደርስበት ሰዓት ማለት ነው። ደሞዜ 10,000 ብር ናት። በግ ስንት 10,000 ምናምን። ጤፍስ በምን ልገዛ ነው? ዶሮ እንትን ለምን አይቀርም? በቃ ዝም ብዬ ለምንድን ነው በሽሮዬ ለምን አልቀጥልም እያልን ብቻችን መንገድ ላይ እናወራለን። አዱኛ ብቻዋን እየሳቀች እያወራች እየሄደች ነው ብሎኝ ሰው አያውቅም። እዚህ ጋር እንደዚህ ያደርግላችሁና እንደፈለገኝ እየፈተፈትኳት ነው የምሄድ ወሬን መንገድ ላይ ማለት ነው። የሆነ አስገራሚ ነገር ባይራሱ መንገድ ላይ እንደፈለገኝ እየተዝናናው እየሳቅኩ ነው የምሄደው። አዱኛ ብቻዋን ሳቀች ምናምን የሚለኝ ሰው የለም። ምክንያቱም አይታይማ ሽፍን ብሏል። ማስክ ለተላላፊ በሽታዎች ብቻ ሳይሆን ለብዙ ነገር፣ በተለይ በዚህ ኑሮ ውድነት ለብዙ ነገር እየተጠቀምንበት ነው። ተጠቀሙበት።